ሰላም እንዴት ናችሁ? የተከበራችሁ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት የብሉም ኤርድሮፕ ከዚህ በፊት በሰራሁላችሁ ቪዲዮ ላይ እንዴት ካርጋችሁ የኤሊጂብል ብለው የምትሆኑበትን ካራክተሪያዎችን እንዴት እንደምታገኙ አሳይቻችሁ ነበረ። ዛሬ ደግሞ ይዤላችሁ የመጣሁት አሁን ከደቂቃዎች በፊት የለቀቁት አፕዴት አለ። ይሄም አፕዴት ኤሊጂብል ናችሁ አይደላችሁም የሚለውን በዛ ባለፈው ባሳያችሁ ሪኳየርመንት መሰረት ለቀዋል ማለት ነው። ይሄንንም እንዴት ቼክ እንደምታረጉ አሳያችኋለሁ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁን አትርሱ። እንደዚህ ቪዲዮ ላይክ ማድረጋችሁን ፈጽሞ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። የቴሌግራም ቻናላችን ጆይን በማለት የተለያዩ መረጃዎች በቀላሉ ማግኘት ትችላላችሁ። እንደዚሁም የቲክቶክ ቻናላችንም ሊንክ ከታች ማግኘት ትችላላችሁ። አዳዲስ ቲፖችን የቴክኖሎጂ መረጃዎችን ታገኛላችሁ። አሁን ቀጥታ ወደ ጉዳያችን እናልፋለን። ጋይስ እንግዲህ ብሎም ቦታችን ላይ እንገባለን ማለት ነው። ኤሊጂቢሊቲ ካራክተሪያ ኤሊጂብል ናችሁ አይደላችሁም ለኤርድሮፕ የሚለው ለቀዋል። እንግዲህ ጥሩ እየሄዱ ይመስለኛል። ስለዚህ እሱ ላይ እንገባለን። ኦሬዲ ቦቱ ላይ ስትገቡ እንደዚህ ከፍትላችኋል ማለት ነው። ስለዚህ እዚህ ጋር ከገባን በኋላ እዚህ ጋር እንደምታዩት ብሉም ኤርድሮፕ ቼከር ላይቭ ናው ይላል። ሰው ላይቭ ላይ ነው። አሁን እዚህ ጋር ያለኝ ሚን ፖይንት አለ። ከዚህ በፊት ያው ቪዲዮ ሰርችላችኋለሁ። ኦልሞስት ታሪፍ ሰው አይቶት ነበረ። ኦሬዲ ብዙዎቻችሁ አይታችሁታል። ስለዚህ እዚህ ጋር እንደምታዩት ያለኝ ብሉም ፖይንት አለ፣ ቢፒ ፖይንት እንዲሁም ደግሞ ኤምቢ ፖይንት አለ። ስለዚህ ከ750 ነው ሚኒመም የሚያስፈልገው። እሱም ላይ እዚህ ላይ እናያቸዋለን ማለት። ስለዚህ አሁን እኛ ምንድነው የምናደርገው? ላይክ ይሄኛውን አንዴ እንትን እንለውና ወደዚህ ስንመጣ አይ አም ኤሊጂብል ብሎ ጥያቄ ምልክት አለ። ስለዚህ እሷን አንዴ ክሊክ እናደርጋታለን። እዚህ ላይ ማወቅ ያለባችሁ የባለፈው ካራክተሮች እንዳሉ ናቸው፣ ግን ምን ያህል እነሱ ኦሬዲ አውቶማቲካሊ ናቸው አይደለም የሚለውን ለመመለስ ያክል ነው ይሄ ቪዲዮ ይሰራ ያለው። ስለዚህ እሱ አንዴ ክሊክ እናደርገውና ምን ይላናል? ክሌም ዩር ብሉም ቶከን ሞር ዛን 100k ፖይንት። መጀመሪያ 100k ፖይንት ኖራችሁ ይገባል። ባለፈውም እንደነገርኳችሁ ኦሬዲ 100k የብለም ፖይንት፣ ይሄ ብለም ፖይንት ነው። ለምሳሌ ጌም ስትጫወቱ የነበረው ምናምን ነገር ማለት ነው። እነሱ ነገሮች 100k ፖይንት ያስፈልጋችኋል። 100,000 ማለት ነው። አትሊስት 750 ኤምፒ ያስፈልጋችኋል። ፕሩፍ ኦፍ አክቲቪቲ ወይም ደግሞ ከዚህ በፊት የነበረ አንድ ታስክ ነበር። ፕሩፍ ኦፍ አክቲቪቲ የሆነች አክል ቶን የከፈልንባት እሷም ካለች ስኩድ ከሌለ ደግሞ 750 አንድ ትሬድ ብታረጉ የምታመጡት ነው። አይ ቲንክ በ0 ሳንቲም ራሱ የምታመጡት ነበር። አሁን ኦሬዲ ቦቱም ላይ ገብታችሁ ትሬድ ብታረጉ የምታገኙት ነው። ኦሬዲ ግን አሁን ያው ጀስት ብሉም ቶከን ኤሊጂብል ከተደረገ ከዚህ በኋላ አይኖርም ማለት እንደ ስናፕሾት መውጣት ትችላላችሁ። እዚህ ጋር ደግሞ ሁለት ፍሬንድ መጋበዝ ነው። አትሊስት ሁለት ፍሬንድ መጋበዝ ነው። አይ ቲንክ ብዙዎቻችሁ መልቲ አካውንት ስለምትሰሩ ይሄ ነገር የሚከብዳችሁ አይመስለኝም። ሁለተኛው ደግሞ የስፒል ናትቺ ሰሌብል ቼክ ናትቺ ማለት ደግሞ መልቲ አካውንት ካላችሁ ወይም ቦት ናችሁ አይደለም ላይክ እንደተለመደው አይነት ነገር ነው። ሶ ጀስት እነሱ ነገሮች ቼክ ያደርጋሉ ማለት ነው። እነዚህ ነገሮች ቼክ አድርገው ክሌም ዩር ቦትን ይላል። ስለዚህ እዚህ ጋር መተን ብለም ቶከናችን እነዚህ መስፈርቶች ይዞ ነው ማለት ነው እኛ አሎኬሽን የሚሰጠን ወይም ለኤርድሮፕ ኤሊጂብል ናችሁ አይደለም የሚለውን የምንወስነው ማለት ነው። ስለዚህ እዚህ ጋር ቼክ ኢፍ ዩ አር ኢን ይለናል። እሱን አሁን እናደርጋለን፣ ክሊክ እናደርገዋለን። የዛ ሰዓት እዚህ ጋር እንደምታዩት ዩ አር ኤሊጂብል ዩ አር ኦል ሴት ዘ ድሮፕ ሃዝ ኖት ቢ ስታርትድ። ምንም አይነት ድሮፕ አሁን ገና አልተጀመረም። ቼክ ባክ ሱን ቱ ክሌም ይለናል። ዶንት ሚስ ዘ ኒውስ ይላል። ጀስት ይሄን ክሊክ አድርገን እንደዚህ አድርገን እዚህ ጋር ማውጣት እንችላለን። ጀስት እነሱም ያሉ የቻናላቸው ጉዳይ ነው። ስለዚህ ኤሊጂብል ናችሁ ለኤርድሮፑ አይ አም ሬዲ ኢትስ ጉድ በት ነገር ግን አሁን ገና ምንድነው ያለው እንትኑ ቼኪንግ ገና ነው። መጨረስ ከዚህ በኋላ መሰብሰብ ትችላላችሁ። እንደዚህም ደግሞ ኤሊጂብል መሆናችሁን ብቻ ቼክ እንድታረጉ ያክል ነው እንጂ ምን ያህል ቶከን ነው ምን ያህል ብለም ቶከን ሰጣችሁ የሚለውን ነገር አይደለም የተናገሩት። አብዛኞቻችሁ ያው ኮንፊውዥን እንዳይኖር ለማጥራት ያክል ነው ማለት ነው። እና እንዳልኳችሁ እዚህ ጋር ያሉ ታስኮችን ብጨርሷቸው መልካም ነው። በተለይ ኦን ቼኖች ላይ እነዚህን ገብታችሁ ብጨርሷቸው ሚም ኮይን ላውንች ታደርጉ ለምሳሌ እንደዚህ ይሰጣችኋል። ቦቱ ላይ ትሬስ ታሉ ከዚህ በፊት ሰርችላችኋለሁ። ሊንኩን ከታች ዲስክሪፕሽን ቦክስ ላይ ስለምታገኙት እሱን ገብታችሁ ቼክ ብታደርጉት ሞር ሀሪፍ ነው። ለምን በደንብ ለማየት እንዲመቻችሁ ማለት ነው። ሌላ ደግሞ ሚም ፓር ላይ ነው ይሄ እንዳልኳችሁ እሱ ላይ ገብታችሁ የምታዩት ነው። ዲስከቨር ላይ ያው ለምሳሌ እኔ መመክራችሁ በነገራችን ላይ ለምሳሌ እንደዚህ ከፍተኛ እንትን ያላቸው ሊስትድ የሆኑ ቶክኖች ለምሳሌ ሆት ሃምስተር የመሳሰሉ ነገሮች ላይ ትሬድ ብታረጉ እናንተ ምን ተጠቃሚ ትሆናላችሁ። ያው ከዛ ባለፈው ቪዲዮ ላይ የጠቀስኩትም ነገር አለ አይታችሁት ብታወጥሩ ያኛውን ቪዲዮ ከፍተኛ ማርኬት ካፕ ስለሚኖራቸው ትሬድ በምታረጉ ሰዓት በሚኖራችሁ ያቺ ትሬዲንግ ፖይንት ሪዛልት ላይ ለውጥ አያመጣም። ዛትማች ኪሳራ ይኖረው ማለት ነው። ሶ ዋሌት ላይ እንደምታው ለምሳሌ አሁን 38.24 ቶን አካባቢ አለ። ያ ማለት ወደ $37 አካባቢ ማለት ነው። 11 ቶን አካባቢ አለ። ስለዚህ በቃ እናንተ ጀስት የሚጠበቅባችሁ ወደ ቦቱ እየገባችሁ ባለፈው በሳየዋችሁ መንገድ መስራት ትችላላችሁ። እዚህ ጋር ደግሞ ፍሬንድስ የሚል አለ። ለምሳሌ አሁን ይሄን ብገቡ እዚህ ጋር እንደምታዩት ምን ያህል ፖይንት እንዳለኝ ሬታችሁን ምናምን ያሳያችኋል። ምን ያህል ሰው እንደጋበዛችሁ ኤቭሪቲንግ ያሳያችኋል ማለት ነው። ፖይንታችሁንም እዚህ ጋር እየመጣችሁ ክሌም ማድረግ ትችላላችሁ። ኢንቫይት ያደርጋችሁ ሰዎች ምናልባት ይሄን ነገርም ያው አብዛኞቻችሁ ኦሬዲ የምታውቁት ጉዳይ ነው። ስለዚህ እንደዚህ አድርጋችሁ ቼክ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ኤሊጂብል ናችሁ አይደላችሁ የሚለውን ቼክ አድርጉና እስቲ መታችሁ ኤሊጂብል ካለ
ካላችሁ ወይም ከሆናችሁም ስክሪንሾት አድርጋችሁ የዚዛፒ ቴሌግራም ግሩፕ ላይ ላኩልን እና እሱ ላይ ዲስከስ እናደርግበታለን ማለት ነው። ችግር ካለም እሱ ላይ በደንብ እንወያይበታለን። ሊንኩን ከታች ቦክስ ላይ ማስቀምጥላችሁ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት አዳዲስ መረጃዎች ለቀው እንደርሷችሁ። እንደዚሁም ይሄንን ቪዲዮ ላይክ በማድረግና ለብለም ለሰሩ ሰዎች በሙሉ ሸር እንድታደርጉላችሁ ጋበዝኳችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቻው።